ፊልሙ አንድ ወጣት ህፃናት ላይ ባለ አቅርቦ ማሳያ የከተማውን እንቅስቃሴ ሲታዘብ በማሳየት ከጀመረ በኋላ ወደ ሰማይ ያየ የሆነ ነገር የሚጠብቅ ይመስላል። ይህ ወጣት ሄማ የሚባል ሲሆን በትምህርት ቤት ውስጥ ብዙም ጓደኞች የሌሉት ዝምተኛ የ11ኛ ክፍል ተማሪ በመሆኑ ሌሎቹ ተማሪዎች እርስ በርሳቸው ባላቸው ግንኙነት ቢዚ ቢሆኑም ሄማ ግን ብዙን ጊዜ የሚያሳልፈው በክፍሉ ጠርዝ በመቀመጥ ሰማዩን ትኩር ብሎ በማየት ነው። የክፍሉ ተማሪዎች በጥንድ ተማሪዎች የሚካሄዱ ውድድር ያዘጋጁ ሲሆን ሄማ ከሰው ጋር መቀላቀል የሚፈልግ ስለማይመስል ከሱ ጋር ጥንድ ለመሆን የሚፈልግ ሰው አልነበረም። ቢሆንም ዩሜራ የምትባል ሴት ተማሪ ብቻ ወደ እሱ በማምራት በጨዋታው ከሷ ጋር ጥንድ ሆኖ እንዲጫወት ትጋብዘዋለች። ዩሜራ በክፍሏ በጣም ቆንጆና ተግባቢ የምትባል ልጅ በመሆኗ ዩሜራ ከሄማ ጋር አብራ ለመጫወት መወሰኗን ያዩ ሌሎች ተማሪዎችም በውሳኔዋና ተግባሯ እጅግ ይገረማሉ። ሆኖም ሄማና ዩሜራ ጎረቤታሞች ስለነበሩ ከረጅም ጊዜ በፊት ይተዋወቁ ነበር። ሄማ ታዳጊ እያለ ከብዙዎች ጋር ተግባቢ ተማሪ ነበረ። ቢሆንም ከወንድሙ ሞት በኋላ ግን ዝምተኛና ራሱን የሚያገል በመሆኑ ከዛ ጊዜ በኋላ ከማንም ጋር በቅርበት የማያወራ ልጅ ሆኗል። ሄማ ብቻውን በሚሆንበት ጊዜ ከሞት ጋር የተያያዘ ዘውግ ያላቸው ልብ ወለዶች በማንበብ የድብርትን ህይወት የሚኖር ሰው ነው። በቀጣይ ቀን ዩሜራ ለጥንዶች ጨዋታ ልምምድ ሄማን ብትጋብዘው አጫወቱን ስላላወቁበት ሙከራቸው ሳይሳካላቸው ይቀራል። በወደቁበት ሌላ ሰው ለምን ከሱ ጋር አንድ ቡድን ሆኖ ለመጫወት እንዳልፈለጉ ሲጠይቃት አስፈሪ ስለሆነ እንደሆነም ትመልስለትና ይሳሳቃሉ። ሄማ የሞት ዘውግ ያለውን ልብ ወለድ እያነበበ ራሱን ቢዚ ማድረጉን ያስተዋለችው ዩሜራ አንድ ቀን ጠጋ ብላ ይህኛውን ዘውግ ለምን እንደመረጠ ትጠይቀዋለች። በቀጣይ ልምምዳቸው ወቅት ቦታ እንዲቀያየሩ ይነግራትና በዛ መሰረት ሲሰሩ ስፖርቱ ጥሩ ይመጣላቸዋል። ከልምምዱ በኋላ ቀዝቃዛ ውሃ እየጠጡ እያረፈዱ የዩሜራ አጠገቡ መሆን ምቾት እየተሰማው የነበረው ሄማ ሰማዩ ወንድሙ ከሞተበት ቀን ጋር ተመሳሳይ ስለነበር ሳያስበው በሀሳብ ሆኖ ወንድሙ የሞተበትን ቀን ለዩሜራ ይነግራታል። እንዴት መመለስ እንዳለባት ያላወቀችው ዩሜራ ሌላ ስፖርት ለመለማመድ ይቅርታ ጠይቃው ትታ ትሄዳለች። ከትምህርት ቤት መልስ ሄማ ወደ ወንድሙ መቃብር በመሄድ ለወንድሙ የሚጸልይ ሲሆን የሄማ ወንድሙ ማለት ለሱ ትልቅ ጉዳይ ስለነበር ወደፊት መራመድ አቅቶታል። በቀጣይ ቀን ዩሜራ የሞት ዘውግ ያላቸውን ልብ ወለዶች ከምራ መጣችለትና ያለፈው ነገር ወደ ኋላ ሊያስቀረው ስለማይገባ ጠንካራ በመሆን ወስኖ ወደፊት መሄድ መጀመር እንዳለበት ከነገረችው በኋላ ያን የዩሜራን ንግግር በየዕለቱ ያስባል። በቀጣዩ የጥንዶቹ የሩዝ ውድድር ላይ ሄማና ዩሜራ በመሃል ወድቀው የነበረ ቢሆንም በጋራ ስለሚሰሩና ጠንካራ ስለሆኑ በመጨረሻ ግን ያሸንፋሉ። ቢደክማቸውና ቢዝሉም ደስተኞች በመሆን ከተወዳደሩ በኋላ የነሱ ውድድር ተራ ሲያልቅም እዛው መሬት ላይ ተቀምጠው ያወራሉ። አንደኛ መሆን ከቻሉ ለሱ ያላትን ፍቅር እንደምትገልጽለት ለራሷ ቃል መግባቷን ነግራው እንደምትወደው ትገልጽለታለች። ሄማ ግን ከወንድሙ ሞት ስሜት ገና ስላለቀቀ ለፍቅር ህይወት ክፍት አለመሆኑን ነግራታል። ባለፈው ቀን የሰጠችውን ልብ ወለዶችም ለመመለስ ይዞላት ሲመጣ የፍቅር ጥያቄዋን ስላልተቀበለ ተበሳጭታ ያለችው ዩሜራ ልብ ወለዶቹን መውሰድ ወይም ደግሞ ስጦታ መስጠት እንደሚችል ነግራው ጥላው ትሄዳለች። የዩሜራ አዲስ ባህሪ ግራ ያጋባው ሄማ የፍቅር ጥያቄዋን ባለመቀበሉ እንዳበሳጫት ይገባዋል። በቀጣይ ቀን ዩሜራ ከክፍል ስትቀር ከክፍል የቀረችው በሱ ምክንያት አፍራ እንደሆነ በማሰብ ሄማ በማዘኑ ወደ ዩሜራ ቤት ሲሄድ ዩሜራ የቀረችው ጉንፋን አሟት መሆኑን ትነግረዋለች። ዩሜራ ሁሉም ወደ ትምህርት ቤት ስትሄድ የምትጠጣውን 2 የታሸገ ቀዝቃዛ ውሃ ይዞላት መጥቶ ነበር። ብዙም ሳይቆይ ዩሜራን እንደሚወዳት ሄማ ቢነግራትም እንደ ወንድም ሁሉ የሚወደውን ሰው ድጋሚ ማጣት ስለማይፈልግ ስሜቱን እንደሚደብቅ ነገራት። የዩሜራ አያት ይደርሱና ያወሩትን ሁሉ ከሰሙ በኋላ ሄማ የዩሜራን አያት ሳያቸው ወዲያውኑ በደስታ ሰላምታ ይሰጣቸዋል። ዩሜራ ገና ልጅ ሆና ቤተሰቦቿ ትተዋት ስለሄዱ የምትኖረው ከአያቷ ጋር ብቻ ነበር። ያን ቀን ከሰዓት ሄማና ዩሜራ የሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላ የኮሌጅ እቅዳቸው ምን እንደሆነ እያወሩ ወክ እያደረጉ እያለ ዩሜራ ብዙ እቅዶች እንዳሏት ስትናገር ሄማ በአንጻሩ ስለ ኮሌጁ ምንም ነገር አስቦ የሚያውቅ አይመስልም ነበር። ሆኖም ግን ምርቃት ሰሞን ሄማ እሷ የምትገባበት ኮሌጅ ለመግባት እንደሚፈልግ ለዩሜራ በሎሳስ ሲነግራት ይህን ያልጠበቀችው ዩሜራ ድንገት ጮኻ የሴቶች ኮሌጅ እንደምትሄድ ስታስታውሰው ሁሉም ተማሪዎች ወደ እነሱ ሲዞሩ ሄማ ይደነግጣል። በመጨረሻም ሄማ ቀረብ ያለ ዩኒቨርሲቲ ለመግባት የወሰነ ሲሆን ኮሌጅ ሲገቡ በይፋ እጮኝነት በመጀመር ብዙ ጊዜያቸውን በጋራ ማሳለፍ ጀምረዋል።
ከዚያም ሁሌም የሚያሳልፉበት ሬስቶራንት በመኖሩ ሬስቶራንቱ በር ላይ ያለውን የሽማግሌ ሰው ሐውልት አይነት ምስል መጨበጥ ትወዳለች። በዚህም የየዕለት ህይወቷ ለመኖር አቅም እንደምታገኝም ነግረዋለች። የህንፃው አናት ላይ ወጥተውም ድሮ ዩሜራና አያቷ በልጅነቷ እንደሚያደርጉት ከተማዋን በአቅርቦ ማሳያ በማየት ላይ እያሉ ሽማግሌ ሰዎችን ሲያዩ እንደነሱ እድሜ ዘመን አብረው የሚዘልቅ ጓደኝነት እንዲኖራት እንደምትፈልግ ትነግረዋለች። አብረው አይስክሪም እየበሉ እያለም ህፃናቶችን ስታይ የህፃናት አስተማሪ መሆን እንደምትፈልግም ትነግረዋለች። ደግሞ ወላጆቿን በልጅነቷ እንዳጣችና አያቷ ጋር ስላደገች በእንደዚህ አይነት ሁኔታ ውስጥ እያሉ ህፃናትን ማገዝ እንደምትፈልግ ስትነግረው የዩሜራ ወላጆችን ጉዳይ ገና የሰማው ሄያማ እስካሁን ስላልነገረችው ቅር ብሎት ይነሳል። በቀጣይ ቀን ወደ ታይላንድ ሄዶ ሲዝናና ካገኘችው ከጃፓን እናቶች ጋርም እየበሉ ዩሜራ ስለ ወላጆቿ ጉዳይ ሳትነግረው በመቆየቷ እንደተቀየማት ሲያወራ አንዳንድ ነገሮችን ለራሳችን ብቻ እንደምናስቀር አንዷ እናት ነግረዋለች። ከዚያም ሄያማ ወደ ጃፓን ሲመለስ ዩሜራን ለምግብ ይጋብዛታል። እሱ ባልነበረበት ወቅት ዩሜራ ብቸኝነቱ ስለከበዳት ወደ አውስትራሊያ እንደሄደችና ብቻዋን ብዙ ነገሮችን ስታደርግ የነበረ ቢሆንም አሁን ግን ሁሉንም ነገር ከሱ ጋር ማድረግ እንደምትፈልግ ትነግረዋለች። እንደተለመደው የህንፃ አናት ላይ ሆነው ከተማዋን አቅርበው እያዩ የሰዎቹን አኳኳንና አነጋገር እያስመሰሉ በመዝናናት ላይ ያሉ ሙሉ ቤተሰቡ ምን አይነት እንደሆነ ማየት ስለምትፈልግ 3 ልጆች እንዲኖሯት እንደምትፈልግም ትነግረዋለች። ዩሜራ በኮሌጅ ትምህርቷ የመጨረሻ ሴሚስተር የትርፍ ጊዜ የህፃናት አስተማሪ የሆነች ሲሆን ሄያማ ደግሞ በማምረቻ ድርጅት ውስጥ መስራት ጀምሮ ነበር። አንድ ቀን ሄያማና ዩሜራ አብረው እየበሉ እያለ ዩሜራ ድንገት ጓደኝነታቸውን ማቆም እንደምትፈልግ ስትነግረው ለምን ድንገት ያንን እንዳሰበች ቢጠይቃትም ከጥያቄው ጋር የሚመሳሰሉ ሌሎች ሀሳቦችን ትቀበጣጥራለች። ዩሜራ የሆነ ሚስጥር እየደበቀችው እንደነበር ግልጽ ነበር። ከዚያም ተለያይተው ለ2 ሳምንታት ከቆዩ በኋላ ሱካሃራ የሚባል የሄያማ ጓደኛ ሄያማ ከነበረበት ስሜት እንዲወጣ ከሌሎች ጓደኞቹ ጋር በጋራ ጊዜ ለማሳለፍ ይጋብዘዋል። ከዛ እየተዝናኑ እያለ በጓደኞቹ መካከል ሄያማ ኤሚሪ የምትባል ሴት ጋር የተዋወቀ ሲሆን ኤሚሪና ሄያማ አንድ ኮሌጅ ነበር የተማሩት። ኤሚሪ ወደ ሄያማ ለመቅረብ የምታደርገው ጥረት ያስተዋለው ሄያማ ልቡን ለሌላ ሰው መክፈት እንዳለበት በመወሰን ላይ ያለ ያን ቀን ኤሚሪ ወደ ቤቷ ሄያማን ጋብዛው ምግቧን ይቀምሳል። ሄያማ የኤሚሪን ሙያ ያደነቀ ሲሆን ከዛ ጊዜ ጀምሮ ሄያማና ኤሚሪ በጣም መቀራረብ ጀመሩ። ሄያማ በሚሰራበት ድርጅት ያለው ጓደኛው ሱካሃራ ከሄያማ የድሮ ጓደኛ ከዩሜራ ጋር የተገናኘ ሲሆን ሄያማ አዲስ ጓደኛ በመጀመሩ ደስተኛ መሆኗን ይነግረዋል። እውነታው ግን ዩሜራ አሁን ሄያማን የምታፈቅረው በመሆኑ በቀጣይ ቀን ሄያማ የወንድሙ መቃብር ጋር ሲሄድ ዩሜራ እዛ ነበረች። ለምን የወንድሙ መቃብር ጋር እንደመጣች ሲጠይቃት ጓደኝነታቸው ልክ ባልሆነ መንገድ ስላቋረጠችው የጥፋተኝነት ስሜት እንደተሰማት ብትነግረው መልሷ ያልተዋጠለት ሄያማ ለምን ግንኙነታቸው እንዲቋረጥ እንዳደረገች ድጋሚ ብጠይቃትም አያቷ እንዳልፈቀዱ የነገረችው ሲሆን ይህም ውሸት ነበር። በዚህን ጊዜ ሄያማና ኤሚሪ ቅርበትም እየጨመረ የነበረ ሲሆን ኤሚሪ በሙሉ ልቧ ሄያማን ብታፈቅረው ሙሉ በሙሉ ዩሜራን ያረሳት ሄያማ ግን በቅርርባቸው ሙሉ በሙሉ ደስተኛ አልነበረም። በመሆኑም ነገሩን ሲያብሰለስል ዩሜራን ከልቡ እንደሚያፈቅራትና ሄያማን አፍቅሯት እንደማያውቅ ሲገባው ሁኔታዎች ስላስገደዱት ብቻ የተጀመረ ፍቅር ውስጥ መግባት ልክ እንዳልሆነ በማሰቡ ወደ ኤሚሪ ሄድና ጓደኝነታቸውን ለማቆም በአክብሮት ይጠይቃታል። በኋላ ያን ምሽት ሄያማ ወደ ዩሜራ ቤት በመምጣት ድጋሚ ጓደኝነታቸውን ለመቀጠል ቢጠይቃትም ዩሜራ ግን በመለያየታቸው ጸንታ መቆሟን ትገልጽለታለች። ከዚያ ጊዜ ጀምሮ ሱካራ ደርሶ እስከሚያወጣው ድረስ ሄያማ ወደ ካምፓስ ተመልሶ ትምህርቱን መከታተል ቢጀምርም አሁንም ግን ልቡና ሀሳቡ የነበረው ዩሜራ ጋር ስለነበር በቀጣይ ዕለት ወደ ምታስተምርበት ኪንደርጋርተን ይሄዳል። በዛ ሲደርስም ስለታመመች እረፍት መውሰዷን ሲነግሩት ወደ ሆስፒታል ይሄዳል። ዩሜራ ከማህፀን ጋር የተያያዘ ከባድ በሽታ እየታከመች በመሆኑ ማህፀኗን ሊያወጡላት እንደሚችሉና ከሆነ ደግሞ መውለድ እንደማትችል ብትነግረውም ይህ ሁሉ ከሰማ በኋላ ሄያማ ከዩሜራ ጋር የመሆን ፍላጎቱ ይበልጥ የጨመረ በመሆኑ እስክትድን ከጎኗ እንደማይለያት ይነግራታል። በሕክምና ቦታ በተገኘችበትም በፍቅር ሆኖ ፊቷን በቀስታ ሲዳብስ በሰዓቱ ንቁ የነበረችው ታካሚ ታያውና ታናግረዋለች። በንግግራቸው ዩሜራ ልትተወው የፈለገችው ሄያማ የሚወደውን ሰው ማጣት እንደማይችል ሲናገር ተሰማችው ተነስታ ስለነበር እንደሆነም የገባው ሄያማ ለዩሜራ ሙሉ ቤተሰብ እንዲኖራትም ይመኛል። ከዚህ በፊትም ከዩሜራ ጋር
እንደሚያደርጉት ሄያማ የህፃናት ላይ ወጥቶ ሲያይም ዩሜራ በሌላ ህፃናት ላይ ሆና ስታለቅስ በማየቱ ሄያማ እየሮጠ ወደ ሆስፒታሉ ይሄዳል። እየሮጠ እያለም ሁሌ ምሳ በሚበሉበት ቤት በር ላይ ያለውን የሽማግሌ ምስል ያየውና ተሸክሞ ወደ ሆስፒታሉ ይሮጣል። ነገር ግን በልቡ ከዚህ በፊት ከዩሜራ ጋር ያሳለፋቸውን ጊዜያት እያሰበ ሆስፒታል ይደርሳል። ከዚያም በህይወቱ ዘመን ሁሉ ከእሷ ጋር መሆን እንደሚፈልግና እስኪሻላትም ድረስ ከጎኗ መሆን እንደሚፈልግ ከነገራት በኋላ ልጅ ባይኖራቸው አብሯት መኖር እንደሚፈልግ ይገልጽላታል። ከዚያም በኋላ የሽማግሌውን እጅ እንደ ሁሌው እንድትጨብጥም ይጠይቃትና ትጨብጣለች። በቀጣይ ቀን ዩሜራ ወደ ኦፕራሲዮን ክፍል ገብታ በሰላም ሕክምና እንደተደረገላት ከኦፕራሲዮን ክፍሉ ሲወጣ የዩሜራ አያት አገኙትና ሁሌም እንዲንከባከባት አደራ ይሰጡታል። ዩሜራ ከታከመች ከጥቂት ቀናት በኋላ ከሄያማ ጋር እጅ ለእጅ ተያይዘው ወደ ቤት ከተመለሱ በኋላ ሩዝ እየበሉ ህይወታቸውን በጋራ መኖር ይቀጥላሉ።